ሰላም እንዴት ናችሁ? እንግዲህ ያው ሰሞኑን ስለምሰራላችሁ ቪዲዮ ስለ ኪ ሃውስ ፋይናንሲንግ ሶሉሽን እዚህ ጋር የደረሰኝ ጥያቄ አለ። ልብ ብላችሁ አዳምጡ፣ ለሁላችሁም ይጠቅማል። እኔ ስመዘገብ ብር ይመለስ ካል ከ17000 ብር ተቀጥታ ይመለሳል አሉኝ ይላል። እዚህ ጋር አሁን ስናይ ማለት ነው ሁላችሁም አንደርስታንድ እንድታረጉ የምፈልገው 17000 ብር መቁረጡ ለምን አስፈለገ? እነሱ እኮ ገንዘብ ከናንተ እየወሰዱ ይሄ መጀመሪያ የምትከፍሉትን ብር ማለት ነው እየሰሩበት ነው ያሉት አይደል እንዴ? ስለዚህ ከናንተ ወስደው ይሄንን ብር ከእንደገና ደግሞ ይመለስ ብላችሁ ስትሉ ቅጣት የሚሉት ለምንድን ነው? እናንተ እኮ ገንዘባችሁን ይሄንን ገንዘብ ባንክ ብታስቀምጡት 2 አመትም ሆነ 3 አመትም ሆነ ያው ይወልድላችኋል አይደል እንዴ? ስለዚህ እነዚህ ሰዎች በእናንተ ገንዘብ እየተጠቀሙ ከእንደገና ደግሞ ገንዘቤን ደግሞ ብላችሁ ስትሉ ብርን ቆርጣለን የሚለው ነገር ይሄ ትክክለኛ አይደለም እና ቀጥታ የሚያሳያችሁ አጭበርባሪ ሌቦች እንደሆኑ ነው። እና ደግሞ በየቴሌቪዥን ሚዲያው ወይ ደግሞ የተለያዩ አርቲስቶችን እየሰበሰቡ እየመለመሉ የሚያቀርቡትና የሚያሳዩት አምባሳደር የሚያደርጉት ይሄ ደግሞ ዋና መሳሪያቸው ነው። በዚህ ነው ሰው የሚሰበስቡትና ገንዘብ የሚወስዱት ከሰው ማለት ነው። እንደዚህ ያደረጉ ነው የተለያዩ ሰዎችን በጣም ብዙ የሆኑ ወጣት ልጆችን ገንዘብ የበሉት በነሙላለም በነዳናዊት በነዳንኤል ማስታወቂያ ያሰሩ ነው። ስለዚህ ማስታወቂያ ያሰሩ ነው እነዚህ ሰዎች እየዘረፉ እየበሉ ያሉት ማለት ነው። ስለዚህ ሁላችሁም የራሳችሁን ጥንቃቄ አድርጉ። ሌላ ሪል ስቴቶች ሌላ እነዚህ ቤት የሚያሻሽጡ እነሱ ጋር ሄዳችሁ የነሱንም ውል በደንብ ተመልክታችሁ ጠበቃ ይዛችሁ ውላቸውን አሳይታችሁ ነው ፈርማችሁ ስለ ቤት ጉዳይ በእንደዚህ አይነት መልኩ ነው መስገብ ያለባችሁ። ምክንያቱም በአሁን ሰዓት ሁሉም አጭበርባሪ ነውና ማለት ነው። በጣም ከባድ ነው ትክክለኛ ሀቀኛውን ለማግኘት። ከዚህ በፊትም በጣም ብዙ እንደዚህ ቤት እንሰራለን የሚሉ ድርጅቶች እንደዚህ ያሉ ከየሰው ገንዘብ በልተው ዘግተው ስለጠፉ ማለት ነው። ሁላችሁም እንግዲህ የራሳችሁን ጥንቃቄ አድርጉ እላለሁኝ። በተረፈ ሁላችሁም በያላችሁበት ሰላም ዋሉልኝ። ቻው ባይ ባይ።